በጣም የምትወዳት የምታፈቅራት ልጅ ጠይቃት እምቢ ብለሃለች? ወይ ደግሞ በጣም የምታስባት ልጅ የምታፈቅራት ልጅ ከአንተ ጋር አይደለችም? እንዴት አድርገህ እሷን በእጅ ታስገባለህ? እንግዲህ አሁን የማነሳልህ 5 ሀሳቦች በቀላሉ ሳታለቅስ ሳታላዝን ምንም ሳትጨናነቅ ዘና ብለህ ብቻ ኖርማል ሰው ሆነህ የምትወዳትን የምታፈቅራትን ቆንጅየዋን ልጅ በእጅ ማስገባት እንዳለብህ እንዴት ማድረግ እንዳለብህ 5 ሀሳቦችን አንስቼ እነግርሃለሁ። እስከ ቪዲዮ መጨረሻ አብራችሁን ሁኑ። ቪዲዮቹ መጨረሻ ላይ የማቀርባቸው ሀሳቦች ወሳኝ ናቸው። ሰላም እንዴት ናችሁ? ቶም ነኝ ከበጎ ቲዩብ። እንግዲህ በጎ ቲዩብን ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ አሪፍ ሀሳቦችን፣ አስተማሪ፣ ትምህርት ሰጪና አዝናኝ ምክሮችን በዚህ ቻናል እለቃለሁ። ይህን ቻናል ሰብስክራይብ በማድረግ ቤተሰብ ስትሆኑ አሪፍ ሀሳቦች በየጊዜው ደርሷችኋል። እንግዲህ ብዙ ጊዜ ሴቶች ድብቅ ናቸው፣ ወይ ደግሞ ቢወዱም እወድሃለሁ ብለው መናገር አይችሉም። ወንዶች ግን ሄደን የመናገር ልምዱ አለን። ግን ስንሄድ ብዙ ጊዜ አፍቅሮ በማጣት ያበዱ፣ የታመሙ፣ ራሳቸውን የጎዱ፣ ራሳቸውን አንቆ የገደሉ ብዙ ሰዎች አሉና እዚህ ሁላ ችግር ውስጥ መግባት አያስፈልግም። እንዲህ ዘንጠ ሽክ ብለህ ምናምን የምትወዳትን ልጅ የግልህ ማድረግ ትችላለህ። እንዴት ካልከኝ የመጀመሪያው ለምትወዳት ልጅ ፍቅር ስጣት። እሷ ሜቢ ጠይቃት እምቢ ልትልህ ትችላለች፣ አንተን ላታይላት ትችላለች። ግን በተለያየ መንገድ አሪፍ ነገሮችን አድርግላት። ስታገኛት ሪስፔክት ኑር። የተለያየ መንገድ ስታገኛት ለእሷ ፍቅርህን ገለጽላት። በጽሁፍ በቃል እንደምትወዳት አትስማ። እሷ መስማቱ አይቀርም እኮ አንተ እንደምትወዳት ወድሻለሁ ብለን ነገራት። ፍቅር ስትሰጣት አሪፍ ሀሳብ እንዳለ አሪፍ ሰው እንደሆንክ ስታሳያት ሰው ናትና ቀስ በቀስ ትወድሃለች። ስለዚህ ፍቅር መስጠት የመጀመሪያው ነው። ፍቅር መስጠት ሲባል ብዙ ጊዜ የምናያይዘው ከተለያየ አንግል ነውና ፍቅር መስጠት ማለት ሰው መልካም መሆን ፍቅር መሆን ነው። በጎ መሆን ፍቅር መሆን ነው። ሰዎችን መንከባከብ ፍቅር መሆን ነው። ስለዚህ ፍቅር ከዚህ የባሰ ሰፊ ሀሳብ ቢኖረው እነዚህ መልካም ነገሮች ሁሉ ፍቅር ናቸውና ማሰሪያቸው ፍቅር ነው። ስለዚህ ፍቅር መሆን አለብን። ሁለተኛው ወንዳ ወንድ ሆነ መገኘት አለ። እንግዲህ ወንዳ ወንድ ወይ ደግሞ ኮንፊደንት ማን መሆን አለበት? ቢኮዝ ሴት ልጅ ሴት ናት። ወንዳ ወንድ ሰው ትፈልጋለች። ሞር ብዙ ጊዜ አንዳንድ የማይወዱ ቢኖሩም አብዛኛው ሴቶች ምርጫሽ ማየት ነው። ወንዳ ወንድ ሰምታችኋል። ወንዳ ወንድ ነው ምርጫቸው። ወንዳ ወንድ ማለት ምን ማለት ነው? ብቻ ስፖርት ሰርቶ ጥርጥር ማለት አይደለም፣ መናፋፋት አይደለም። ወንዳ ወንድነት ማለት ኮንፊደንስ ነው። ወንዳ ወንድነት በእርግጥ ስፖርት የሰራ አቋም ያስፈልግሃል ወንዳ ወንድነት እንድታሟላ። ግን ደግሞ ቆፍጣናነት ወንዳ ወንድነት ነው። ወንዳ ወንድ ስትሆን አንደኛ ስፖርት መስራት አለብህ፣ ስፖርትን ማዘውተር አለብህ። ስፖርተኛ አቋም ሊኖር ይገባል። ስፖርት ከአቋም ጋር ስብናውንም ተላብሰ አሪፍ አቋም አሪፍ ደስ የሚል ሰውነት ሊኖር ይገባል። ሜይ ቢ እንድትወደድ። ቦርጭ ካለብህ ቦርጭን አጥፋ። የተለያዩ የሚያስጠሉ ሰውነቶች ካሉ እነሱን አስተካክል። ሼፕ አሪፍ ሊኖር። ከዛ ወንዳ ወንድ መሆን ደግሞ የውሳኔ ሰው መሆኑ፣ ቆፍጣና መሆኑ፣ ቆራጥ መሆኑ። ያ ማለት ሜይ ቢ እሷን ቀጥረሃት ወይ ደግሞ አግኝተሃት ከእሷ ጋር ወክ ስትደረጉ የተለያየ ነገር ሊገጥም ይችላል። የተለያየ ሀሳቦች ሊመጡ ይችላል። የተለያዩ እናንተን አታክ የሚያደርጉ ነገሮች ሊኖሩ ይችላል። ከዛ በዛ መሀል ፊት ለፊት መሆን አለብህ፣ ወንድ መሆን አለብህ። እሷን ጥልሃት የምትሮጥ አይነት ወንድ ከሆነ እሷን ከሆነ አንዳንድ ነገሮች ፕሮቴክት ማታረግ ከሆነ ወንድ ነህ ብላ አታምንም አንተን። ስለዚህ ወንዳ ወንድ መሆን አንደኛ ከዚህ አንጻር ነው። ሁለተኛ ወንዳ ወንድነት እና ቆፍጣናነት የሚለካ ውሳኔዎች ላይ ነው። ስለዚህ ዴይ ስታደርጉ የተለያየ መንገድ ሄዳችሁ ወይ ደግሞ የተለያየ ቦታ ሄዳችሁ የት እንሂድ ዛሬ፣ ምን እንሁን፣ ምን እናርግ ምናምን መወዛገብ የለብን። ቆፍጠን ብለህ እኔ ዛሬ የምወስድሽ እንደዚህ አይነት ቦታ ነው ብለህ እጇን ይዛ መሄድ። የሆነ ካፌ የሆነ ብቻ መዝናኛ ውስጥ ገብታችሁ የሆነ ነገር ልታዙ፣ ልትዝናኑ፣ ልትጠይቁ ከፈለጋችሁ በኮንፊደንስ ሄዳ ይሄ ነገር እንደዚህ ይሆንልን፣ እና እዚህ ጋር ተቀመጭ፣ እዛ ጋር እንቀመጥ፣ በዚህ ጋር እንውጣ፣ እንደዚህ እናርግ። አጭርና ቆራጥ የሆነ መልሶች
መጠቀም አለብህ። ኮንፊደንሻል ነው ማለት እሷ አንተ ላይ ዲፔንድ መሆን ትጀምራለች። አንተ አርግ፣ አንተ እንደዚሁ፣ አንተ ካልክሽ አይነት ነገር ትጀምራለች። አንተ የውሳኔ ሰው ከሆንክ፣ ካልሆነ ግን አንተ የምትወዛግብ ድንብርብር የሚወጣ የሆነ የምትቅለሰለስ ከሆነ ውሳኔው የምትወስነው እሷ ነች። አንተም ላይ እምነት አይኖራትም ማለት ነው። ስለዚህ ኮንፊደንሻል መሆን አለብህ። ውሳኔዎችን ማስተላለፍ ያለብህ እንደ ወንድ ሰው እንደ ቆፍጣና ባል ወይ ደግሞ ፍቅረኛ የአንተ ድርሻ ነው። ስለዚህ ድርሻን ልትወጣ ይገባል። በዚህ ሁሌ ልትፎገር አይገባም። ሶስተኛው ስታገኛት ወይ ደግሞ ስትገናኙ ዴት ስታደርጉ እሷን ቢያንስ በሯን ራሱ ሄዳ አግኝታት ልትመጣም ከሆነ ስራ በለህ ሂድ፣ ባለ ነገር ዘናጭ ወንድ መሆን አለበት። ዘናጭ ወንድ መሆን ማለት ውድ ሱፍ ማሰፋት፣ ውድ ጫማ መግዛት፣ ውድ ሽቶ መቀባት አይደለም። ኩል መሆን ማለት ያለህን በአቅም ልክ ያለውን ነገር ጽድት ብለህ አጥበህ ፏ ብለህ ዘንጠህ አላቅም ዘንጠህ ኩል ሆነህ መሄድ። ስለዚህ ይሄንን ኩል ሆነህ ስትሄድ ትመካባለች፣ ትቆረባለች። ባይዞ ሴቶች እንደዚህ አይነት ቀናት አለባቸው። ቀናት ስላችሁ ባሎቻቸው ደግሞ ፍቅረኞቻቸው ሰዎች እንዲያደንቁላቸው ይፈልጋሉ። ዋው ይህ ልጅ ያምራል ሲባል ባሌ እኮ ነው የኔ እኮ ነው አይነት ነገር ይሰማቸዋል። እና ልትኮራብህ ይገባል። ሰዎች ፊት እሷ ከሰዎች ጋር ሆነ አንተ ኩስስ ብለህ መተህ ልታፍርብህ ተሸማቃ በቃ የሆነ ጓደኛዬ ነው አይደለም እስክትል ድረስ ልትወዛገብብህ አይገባም። ልትኮራብህ አንተ ኩል ሆነህ ቆፍጠን ብለህ መሄድ ነው ያለብህ፣ ጸዳ ብለህ። ቅድም እንዳልኩ ጸዳ ማለት ከብር ጋር ብዙም አይያያዝም። ከቻልክ ይኑርህ፣ ከሌለህ ግን ባለህ አቅም ብቻ ጸዳ ብለህ ብትሄድ ለእሷ ኩራቷ፣ ግርማ ሞገሷ፣ ውበቷ ነህና እዚህ ነገር ላይ ምንም እንዳትሸወድ። አራተኛና ወሳኝ ሀሳብ ላነሳ ነው። እያደመጥከኝ ነው? አራተኛ የምትወዳት ልጅ በአንተ እርግጠኛ እንድትሆን አንተን እንድትወድ እንድትከተል የሚያደርገው የቅርብ ሴት ጓደኛዋን ቅረባት። የቅርብ ሴት ጓደኛዋን ከቀረብካት ወይ ደግሞ ከእሷ ጋር ያለ ግንኙነት ክሎዝ አፕ ከሆነ አትጠራጠር፣ ያፈቀርካት ልጅ ተከትላ ትመጣለች ወይ ደግሞ ትወዳለች። እንዴት ካልከኝ ላስረዳ። ብዙ ጊዜ ሴቶች ሲገናኙ ስለ ወንድ ወይ ደግሞ ስለጠየቃቸው፣ ስለለከፋቸው፣ ስለሚፈልጋቸው ወንድ ነው የሚያወሩት። አንተ የእሷን ጓደኛ ቀርበህ አወራት ወይ ደግሞ ከእሷ ጋር እሷ እንድትወድህ አረክ ማለት እሷ በተገናኙ ቁጥር የሴት ጓደኛዋ ስለ አንተ ነው የምታወራው ሄዳ። ባወራች ቁጥር ሰዎች ስንባል ደግሞ ሁሌ የሰማነውን ነገር እንለምደውና ያን ነገር እንወዳለን። በተደጋጋሚ ስለአንተ ባወራች ቁጥር ስለአንተ ጥሩ ጥሩ ነገሮች አነሳች ማለት በጊዜ ሂደት እች ልጅ አንተን ትወዳለች። ሴት ጓደኛዋ መቅረብ በጣም ኢፌክቲቭ የሆነና ምርጡ መንገድ ነው። አምስተኛውና ይሄም ወሳኝ ደግሞ መሰረት የሆነ ሀሳብ ላንሳለን። አምስተኛው ሀሳብ ገንዘብ ይኑርህ። ገንዘብ ሊኖርህ ይገባል። ሜቢ በጣም ሀብታም ልትሆን እያልኩ አይደለም፣ ግን ደግሞ ካለህበት ስራ አኳያ ወይ ደግሞ ስራዎችን የምትንቅ አይነት ሳትሆን ስራ ምሰራ ሰው መሆን አለብህ። ትክክለኛ ሴት ሰራተኛውን ትወዳለች። ዝም ብሎ ሰፈር ላይ መፋቂያ ይዞ ጥርሱን እየፋቀ ከሚላከፍ ወንድ ስራ የሚሰራ ወንድ ተወዳጅ ነው፣ ትክክለኛ ሴት ከሆነች። ሁለተኛ ገንዘብ ለህይወት መሰረት ነው። ይሄ ዓለም ያወቀው ዓለም ላይ ያለ ሪያሊቲ ነው። ገንዘብ በጣም መሰረት ነው ለብዙ ነገሮች። አንተ ማሰራ ከሆነ፣ አንተም ለውጥ ማታሳያት ከሆነ፣ አንተ የሆነ ሀሳብ ነገሮች ምናምን ነገር እድገት የማያሳዩ ከሆነ ወዳ እንኳን ቢሆን ቀስ በቀስ ትተዋለች። ቢኮዝ አንተ ህልም የለህም። ቢኮዝ ነገ እሷ የምታስበው ነገ ቤተሰብ መስርተን ልጅ ወልደን ምናምን እንዴት ነው የምንኖረው የሚለውን ነገር የምታስበው። ይህን ስታስብ አንተ ያለበት ፖዚሽን ያለበት ፐርፎርማንስ ዝም ብሎ ትርኪ ምርኪ ከሆነ፣ ገንዘብ ካልያዝክ ካልሰራ ተፍተፍ ካላልክ እቺ ቆንጅየዋ የምትወዳትን ልጅ ድንገት ከአሜሪካን ወይ ከካናዳ ወይ ደግሞ ብር ያለው
ባለሀብት መኪና ይዞ መጥቶ ነይ ቆንጆ ልሸኝሽ ይዞ ገባል። ተበላ። አብረህ ወክ እያደረግህ ትበላለህ። በሳምንቱ የሰርግ ጥሪ ካርድ ይመጣልሃል። ይሄ ሪያሊቲ ነው። ይዘው በምድር ላይ ያለ ሪያሊቲ ነገር ነው። አንተ የሰራ የተለወጥክ ካልሆነ አንተ ጋር ገንዘብ ከሌለ አንተም ሌሎችን ቀፍለህ ከሆነ እሷ የምትጋብዛት አንተ ላይ ኮንፊደንስ የላትም። የምትተማመንበትን ሰው ትፈልጋለች። ሽማግሌ ሊሆን ይችላል፣ የሆነ አስቀያሚ ሊሆን ይችላል፣ ግን መላ አለው። ትታ ነው የምትሄደው። አንተ ተበላ ማለት ነው። የ5 ዓመት ፍቅር ሊሆን ይችላል፣ የ15 ዓመት ላይፍ ሊኖር ይችላል። ዶን ወር ያባዛል። እሷ ምንም አትጨነቅም ስለሱ። እሷ የምታስበው ፊቸሯ ነው። ፊቸሯ ደህና ነው ወይ? ስራ መስራት፣ ገንዘብ መያዝ ወሳኙ ቁልፍ ነገር ነው። ቆንጆ የምትወዳትን ሴት ያንተ ለማድረግ እንግዲህ ሀሳቡ ላይ ያላችሁን ሀሳብ በኮመንት ገለጹልኝ። ከዛ ውጭ ከዚህ በኋላ ባሉት ቪዲዮዎቼ አሪፍ አስተማሪ፣ ትምህርት ሰጪ እና አዝናኝ የሆኑ ነገሮችን እለቃለሁ። እንግዲህ ከተመቻችሁ ሰብስክራይብ በማድረግ ቤተሰብ ብትሆኑ ደስ ይለኛል። እወዳችኋለሁ። መልካም ጊዜ